ኦሪት ዘዳግም አንድምታ ትርጓሜ ምዕራፍ 10 ተራ ቁጥር 1 ወይቤለኒ እግዚአብሔር በውእቱ መዋዕል ቅርጽ ለከ ክልኤ ጽላተ ዘእብን ከመ እለ ቀዲሙ ወርካቤ ውስተ ደብር ወግበር ታቦተ እምዕፅ። እግዚአብሔር በዚያን ወራት እንዲህ አለኝ አለ ሙሴ፣ እንደ ቀድሞው አድርገህ ሁለት የዕንቁ ጽላት ቀርጸህ እኔ ወዳለሁበት ተራራ ይዘህ ውጣ አለኝ አለ። የጽላቱንም መኖሪያ ሳጥኑን ከማይነቅዝ እንጨት ሥራው አለኝ አለ። ተራ ቁጥር 2 ወጽህ ውስተ ውእቶን ጽላት ኩሎ ቃለ ዛለው ውስተ እልክቱ ጽላት እለ ቀዲሙ ቀጥቀጥከ ወደ ኢዮን ውስተ ታቦት። ቀድሞ አንተ በሰበርካቸው በሁለቱ ጽላቶች ተጽፎ የነበረውን ቃል ሁሉ ዛሬ በቀረጽካቸው ጽላቶች ላይ እጽፍልሃለሁ። እነዚያንም ጽላቶች በሳጥኑ ውስጥ ታኖራቸዋለህ አለኝ አለ ሙሴ። ተራ ቁጥር 3 ወገበርኩ ታቦተ እምዕፅ ዘኢይነቅዝ ወወቀርኩ ክልኤ ጽላተ ዘእብን ከመ እለ ቀዲሙ ወአረጉ ውስተ ደብር ወውስተ እዴየ ውእቶን ክልኤሆን ጽላት። እኔም ከማይነቅዝ ሸምሸርሸጢን ከሚባለው እንጨት ታቦትን ሠራው። እንደ ቀደሙት ያሉ ሁለት የእብነ በረድ ጽላት ቀርጬ ወደ ደብረ ሲና ወጣሁኝ። እነዚያም ጽላቶች በእጄ ተይዘው ነበር አለ። ተራ ቁጥር 4 ወጸሐፈ ውስተ ውእቶን ጽላት ዘከመ ውእቶን ጽላት ዘቀዲሙ አስሩ ቃላተ ዘነገረነ እግዚአብሔር በደብረ ሲና በማእከለ እሳት። በደብረ ሲና በእሳቱ መካከል ሁኖ እግዚአብሔር የነገረንን አስሩን ቃላት እንደ ቀድሞው አጻጻፍ በግብር አምላካዊ በእነዚህ በሁለቱ ጽላቶች ላይ ጻፈልኝ አለ። ተራ ቁጥር 5 ወደ ይክወን ውስተ ታቦት ለውእቶን ጽላት ዘገበርኩ ወነበራህየ በከመ አዘዘኒ እግዚአብሔር። የቀረጽኳቸውን እነዚያንም ጽላቶች በሳጥኑ ውስጥ አኖርኳቸው፣ እግዚአብሔርም እንዳዘዘኝ በዚያ አኖሩ አለ። ተራ ቁጥር 6 ወግዕዙ ደቂቀ እስራኤል እምነ ቤሮሱ ዘደቂቀ ኢያቄም ዘማስቤ ወበየ ሞተ አሮን ወተቀብረ ወተሰይመ በህየ አልዓዛር ወልዱ ካህነ ህየንቴሁ። እስራኤልም የማሰቤ ወገን የሚሆን የአርበኞች ልጆች ካሉበት ከቤሮሱ ተነስተው ተጓዙ። አሮንም ሙቶ በዚያው ቀረ። ልጁ አልዓዛር ስለ እሱ ፈንታ የእግዚአብሔር አገልጋይ ሆኖ በአባቱ በአሮን ፈንታ በዚያ ተሾመ አለ። ተራ ቁጥር 7 ወእምየ ግዕዙ ውስተ ገድገድ ወእምገድገድ ውስተ ኤጤዎታ ምድር ዛንቅዕተ ማይ። ከዚያም እስራኤል ተነስተው ወደ ገድገድ ተጓዙ። ከገድገድም ተነስተው የውሃ ምንጭ ወዳለበት ሀገር ወደ ኤጤዎታ ተጓዙ። ተራ ቁጥር 8 ወበውእቱ መዋዕል ፈለጦሙ እግዚአብሔር ለነገደ ሌዊ ከመ ይጹሩ ታቦተ ሕጉ ለእግዚአብሔር ወከመ ይቁሙ ቅድመ እግዚአብሔር ወይግበሩ ወይጸልዩ በስመ ዚአሁ እስከ ዛቲ ዕለት። የእግዚአብሔር የሕጉ ማደሪያ የሆነውን ታቦት ይሸከሙ ዘንድ በእግዚአብሔርም ፊት ቁመው ሥራቸውን ይሰሩ ዘንድ ስሙንም ጠርተው እስከዚያች ቀን ድረስ ይለምኑና ያመሰግኑ ዘንድ በዚያ ወራት እግዚአብሔር የሌዊን ወገኖች ለያቸው፣ መረጣቸው። ተራ ቁጥር 9
ወበበይነ ዝንቱ አልቦሙ ለሌዋውያን ክፍል ወርስት ምስለ አሃዊሆሙ እስመ እግዚአብሔር ውእቱ ከክፍሎሙ በከመ ይቤሎሙ። አስቀድሞ እንደነገራቸው እድል ፈንታቸው እግዚአብሔር ነውና፣ ስለዚህ ለሌዋውያን ወገኖች ከወንድሞቻቸው ከእስራኤል ጋር ዕጣ ርስት እንዳይካፈሉ ዕጣ የላቸውም አለ። ለሌዋውያን ምድረ ርስትን አታካፍላቸው፣ እነሱ ለእነሱ ርስታቸውን የነኝና ለካህናቱ ርስት ጉልት አታካፍላቸው አለ። ተራ ቁጥር 10 ዋንሰ ቆምኩ ውስተ ደብረ 40 መዓልተ ወ40 ሌሊተ ወሰማኒ እግዚአብሔር በውእቱ መዋዕል ወሃደገክሙ እግዚአብሔር ወኢያጥፋክሙ። እኔ ግን 40 ቀን 40 ሌሊት በተራራ ላይ ቆምኩ። በዚያም ወራት እግዚአብሔር ልመናዬን ሰምቶ ይቅር አላችሁ እንጂ ከቶ በቁጣው አላጠፋችሁም አለ። ተራ ቁጥር 11 ወይቤለኒ እግዚአብሔር ሆር ወንግር ቅድሜሆሙ ለእሉ ሕዝብ ይባኡ ወይትዋረሱ ምድረ ዘመሃልኩ ለአበዊሆሙ ከመ አሃቦሙ። እግዚአብሔርም ለልጆቻቸው አወርሳቸው እሰጣቸው ዘንድ ለአባቶቻቸው የማልሁላቸውን አገር ከነዓንን ገብተው ይወርሱ ዘንድ ሂድና በእነዚህ ወገኖች ፊት ተናገር አለኝ አለ። ለአድማጮች እንዳይበዛ እዚህ ላይ ከፍለነዋል። ከተራ ቁጥር 12 ጀምሮ ያለውን እንቀጥላለን። ይቆየን።